ሀብልና ኩኩሻ ተገናኙ። ኩኩሻ አዲስ ከተዋወቀችው ሰው ጋር ሀብልን ላስተዋውቅሽ አለቻት። ኩኩሻ የተዋወቀችውን ወንድ እየወደደችው ይመስላል። ሀብል በኩኩሻ ህይወት እየቀናች ነው። ኩኩሻ ባለችበት ህይወት ደስተኛ ብትሆንም ነገር ግን የሀብል ነገር እያሳሰባት ይገኛል። ሀብል በኩኩሻ ህይወት እየቀናች ነው። ምክንያቱም ቤተሰቦቿን በማግኘቷ ስራ እያጽናናት ይገኛል። ወይዘሮ ሀና ለኩኩሻ ስለ አባትሽ ልንገርሽ አለቻት። ኩኩሻ ግን የሰው ህይወት ስለሆነ ውስጧ እጅግ እየጸጸታት ስለሆነ ትታት ተነስታ ሄዳለች። ወይዘሮ ዘነቡ ለሀብል ስለ ማንነቷ ውሸቷን ነገረቻት። ሀብል ግን አልተቀበለቻትም። እንዲሁም ወይዘሮ ዘነቡ ወይዘሮ ሀናን ይቅርታ ጠይቃለች። በዛንም ሰዓት ሀብል ደርሳ ስለ ወይዘሮ ዘነቡ ሀሰት ንግግር መስክራለች። እዝራ እስከዛሬ ያልሰማውን ታላቅ ሚስጥር አባቱ ነገረው፣ ስለ ማንነቱና እንዴት እንደተገኘ። ሰላም እንዴት አላችሁ? የተከበራችሁ የተወደዳችሁ የቻናላችን ቤተሰቦች ሰላምታ ይድረሳችሁ እያልኩ በአዲስ ቪዲዮ መጣሁ። ይህንንም ቪዲዮ በማየት እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት በትህትና ጋበዝኩ። ለቻናሉም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ ቪዲዮን ከወደዳችሁ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በድጋሚ ጋበዝኩ። እነሆ እጅግ አነቃቂ፣ አስተማሪ፣ ተወዳጅ የሆነው የሀብል ድራማ ተለቋል። በዚህ ክፍል እንደተመለከትነው ሀብል ከወትሮ ይልቅ ጥርጣሬዋ እየጨመረ ክትትሏን ቀጥላለች። ምክንያቱም ከእሷ ህይወት ጋር ተመሳሳይ የሆነ ህይወት ወይም ደግሞ የእሷን ማንነት እየቀማቻት ያለቻት የመሰለችውን ኩኩሻን እየተከታተላቻት ትገኛለች። በአይምሯም ብዙ ነገሮች ጥያቄ ሆኖባታል። ይህንንም ለእዝራ አማክራለች። እዝራም እንግዲህ አንቺም ቤተሰቦችሽን በቅርቡ ታገኛለሽ አይዞች ሲል እያጽናናትም፣ ነገር ግን እሱም ቢሆን ጥያቄ ሆኖበታል። ምክንያቱም ታስታውሱ እንደሆነ ከዚህ ቀደም ኩኩሻ ራሷ ለእዝራ በተገናኙ ጊዜ የሌላ ሰው ህይወትን እየኖረች እንደሆነ ገልጻ ነበር። ብላት ደግሞ አሁን ያለችበት ማን ጋ እንዳለች ከታወቀም በኋላ ሲቀጥል ደግሞ ስሟን ሀብል ማለቷም ይበልጥ ጥርጣሬ እንዲገባቸው የሚያደርግ ነገር ነው። ሲቀጥል ደግሞ ኩኩሻ እስከ ዛሬ ድረስ ከወይዘሮ ዘነቡ ጋር ምንም አይነት ህብረት የላትም፣ ወይም ደግሞ በአንድ ሰፈር ይኖሩ እንጂ ያሳደገቻት ያው እየጨቆነች እየጎዳች በስርዓቱ ባታሳድግም ያሳደገቻት ማለትም አብራት ያደገችው ሀብል እንደሆነች ይታወቃል በታሪኩም። አሁን ላይ ግን ወይዘሮ ዘነቡ ከኩኩሻ ጋር ያላቸው ግንኙነት እንዲሁም ደግሞ ከወይዘሮ ሀና ጋር አብረው ሆነው ብሎም ደግሞ ኩኩሻ የወይዘሮ ሀና ልጅ መሆኗ ያም ደግሞ በምርመራ መረጋገጡ እያንዳንዱ ነገር እውነት የሚመስል ነገር ግን ከባድ ጥርጣሬ ውስጥ የሚከት መስሎ ስለታያት ሀብል እንዴት ሊሆን ይችላል የሚል ከባድ ጥያቄ ውስጥ ናት። ወይዘሮ ሀናም እንግዲህ ሀብልን ለመጠየቅ እነሱ ጋር በተመላለሰች ቁጥር የምታገኘው አንዳንድ ኢንፎርሜሽን ብሎም ደግሞ እስከዛሬ ተፈልገው የነበረ ባለቤቷ የልጇ አባት የሆነው አቶ ዘካሪያስ ከእነሱ ጋር ግንኙነት እንዳለው እነሱ ብሎም መድኃኒት ሊልክላቸው እንደሆነ እንደገና ደግሞ ወደ ኢትዮጵያ እንደሚመጣ እሳቸውን ደግሞ ትሪት ሊያደርጋቸው እንደሚችል እውቀቱ ወይ የተማረበት የሰለጠነው ዘርፍ በእሳቸው የህመም አይነት በአቶ እስክንድር ማለት ነው ስለሆነ ሊረዳቸው እንደሚችል ተስፋ እንዳላቸው አንዳንድ ነገሮችን ሲነግሯት፣ ብሎም እንግዲህ በተጨማሪም በመጣች ሰዓት አቶ እስክንድር ከአቶ ዘካሪያስ ከሚባለው ሰው ጋር በቪዲዮ ኮል ሲነጋገር ስትሰማ ራሱ የእሷ የልጇ አባት መሆኑን ሳታይም ገና በድምፁ ስላወቀች እጅግ ተብረክርካ እንደነበር ተመልክተናል። እንግዲህ ይህ እያንዳንዱ ነገር ገጠመኝ ቢሆንም ለወይዘሮ ሀና ይህ አጋጣሚ ደግሞ ትልቅ እድል ቢሆንም ማለትም ባህሏን ማለትም አብራው ባትሆንም የልጇን አባት ልታገኝ በነሱ መንገድ ቢሆንም እንደገና ደግሞ አሁን ላይ በዚህ ክፍል ደግሞ እንደተመለከት ነው የአቶ ዘካሪያስ አንድ ልጁ እንግዲህ እዛ ቤት ተልኮ መምጣቱ እና ደግሞ ይህንንም ሂደት ደግሞ ሁኔታውን ያው የሱን መምጣት ለወይዘሮ ሀና ሀብል ሄዳ መናገሯ ይበልጥ እንግዲህ ወይዘሮ ሀናን እጅግ ያስደነገጠ ጉዳይ ሆኗል። ይህንንም እንግዲህ እያንዳንዱን ነገር አፕዴት ለምታደርጋት ለጓደኛዋ በስልክ እየነገረቻት እያለ ወይዘሮ ዘነቡ እንግዲህ አይኗን በጨው ታጥባዛ መታ ተደፍታ ይቅርታ እየጠየቀቻት እያለ በዛኑ ሞመንት ደግሞ ሀብል መታ ወይዘሮ ዘነቡ ውሸታም እንደሆነች የምትናገረው ነገር ሁሉ ውሸት እንደሆነና በእርግጥም ያው
ጨቁና ያሳደገቻት እንደሆነ አንዳንድ ነገሮችን ስትናገር ይህ ንግግሯ ደግሞ ለወይዘሮ ሀና ጥያቄ ሆኖባታል። እንዴት ልታውቂ ቻልሽ የሚል በአጠቃላይ እንግዲህ እናትና ልጅ በዚህ ሁኔታ ተለያይተው ቢሆንም ሀብል የወይዘሮ ሀና ልጅ መሆኗ አሁን ላይ ባይታወቅም መጀመሪያ ግን ሲገናኙ ሁለቱ ሲገናኙ ልክ የመኪና አደጋ ባደረሰችባት ጊዜ እና ስታያት ያችም እናት የሆነችችን ስታያት የተሰማቸው ስሜት የእናትና የልጅ አይነት ስሜት ነው። ግራ ነው የተጋቡት በተሰማቸውም ስሜት ብሎም ያ ለመገናኘታቸው ምክንያት ሆኖ እንግዲህ ግንኙነታቸው እየጠበቀ ቤተሰብ ለቤተሰብ እስኪተዋወቁ ድረስ ሆኗል። ይህ ሁኔታ ደግሞ ለኩኩሻ እጅግ እንግዲህ አስደንጋጭ ሆኗል። ብሎም ቤት ድረስ እስኪመጡ ድረስ እሷንም እስኪያዩ ድረስ የደበቀችውንም ነገር እንግዲህ ያው ቀይራም ቢሆን እውነቱን ቀይራ ቢሆንም እንድትናገር እና ያው የዛ ቤት ልጅ መሆኗ ማለትም የወይዘሮ ሀና ልጅ መሆኗ በዲኤንኤ ጭምር እንደተረጋገጠ ተናግራለች። ይህንን ከኩኩሻ የሰማችው ሀብል ይበልጥ ጥያቄ እንዲኖርባት የሚያደርግ እናም ደግሞ እውነት ሊሆን ይችላል ብላም እንድትቀበል የሚያደርግ ነገር ነው የሆነው የዲኤንኤ ምርመራ ውጤት መምጣቱና ልጅ መሆኗ መታወቁ። በእርግጥም ይህ በሴራ የሆነ ቢሆንም ትክክለኛ ያልሆነ ቢሆንም ነገር ግን ወይዘሮ ሀና እውነት ነው ብላ በቃ አምና ተቀብላለች። ኩኩሻን በዚህ ተደስታ በቃ ተቀብላለች፣ እየቀጠለችበት ትገኛለች። ነገር ግን ህሊናዋ እረፍት አጥቷል። እዚህ ጋር ምስኪን የሆነችውን ያውም ደግሞ የምታውቃትን ፕላስ ደግሞ መልካም የሆኑ ሰዎችን እንግዲህ የቀድሞ ፍቅረኛዋ የሞተው የቢኒያም እህትን የረዳ ሰው ነው። እዝራም ቢሆን ለሷ ሳያውቃት መልካም ነገር ያደረገ ሰው ነው እና ለነዚህ ሰዎች ይህንን ነገር ማድረጓ የሰውን ህይወት መኖሯ እረፍት ነስቷታል። ፕላስ ቁጭ ብላ ባለችበት ሁሉ በሀሳቧ እየመጣችባት በጣምም እየተጨነቀች ነው። በዚህ ጭንቀት እንዴት ልትቀጥል ትችላለች? እውነትን ደብቃ ከህሊናዋም ደግሞ ተሸሽጋ እንዴት ልትኖር ትችላለች? ህይወቱ የተመቻት ቢሆን ቤተሰብን ተጠምታ የኖረች ቢሆንም በአጋጣሚ ደግሞ እነኝን ሰዎች አግኝታ እንደ ወላጅ አምና ተቀብላለች። እነሱም ደግሞ እንዲሁ ትልቅ ቁርኝነት ተፈጥሯል በመካከላቸው። ነገር ግን በጎን ህሊናዋ እረፍት አጥቷል። በዚህ ላይ ነው እንግዲህ እያለው። ሌላው ደግሞ እንግዲህ አዲስ የተፈጠረ ነገር ቢኖር የአቶ ዘካሪያስ ልጅ በአጋጣሚ እንግዲህ በመንገድ ኩኩሻን አይቶ ሊረዳትም መስሎ ረድቷትም በአጋጣሚ ብቻ አይቷት ተዋውቀዋል፣ ወዷታል። እሷም ደግሞ ወዳዋለች። የቤት ሁሉ ሆና እሱን እስክታሰላሰር ድረስ ሆኗል። ብሎም በድጋሚም ተገናኝተው እንዲሁም ተቀጣጥረው ለማውራት በዛ ባለው ሂደት ላይ ሆነው እንግዲህ በዚህ ሂደት ላይ ቁጭ ብላ እየጠበቀችው እያለ ሀብል መታ አግኝታታለች። እንግዲህ ይህንንም ሂደት ደግሞ ኩኩሻ ከሀብል አልሸሸገች። አዲስ የተዋወቅኩት ሰው አለ ከሱ ጋርም ላስተዋውቅሽ ብላለች። ነገር ግን ሀብል አልወደደችም። ሌላ ጊዜ በሚል ተነስታ እየወጣች ነው። እሱ ደግሞ እየመጣ ነው እና ተገናኝተው ስታየው ይበልጥ እንግዲህ ግራ የሚያጋባ ነው። ሀብልን ይበልጥ ጥያቄ ውስጥ የሚከት ነገር። ይህንን ልጅ እንግዲህ መድኃኒት ለመስጠት ብሎ ሲመጣ ሀብል አይተዋለች። የአቶ ዘካሪያስ ልጅ ነኝ ሲል መልእክቱን አድርሶ በወጣ ጊዜ አይተዋለች ማንነቱን እና ደግሞ ይህንን ደግሞ ለወይዘሮ ሀናም ነግራታለች። በድጋሚ ይህ ሰው ከኩኩሻ ጋር ሊገናኝ መሆኑን ስታይ ሀብል እንግዲህ አይታ ዝም ብላ ታልፍ ይሆን ወይስ ተነጋግረው ይህ ሰው እኮ እንደዚህ ብላ ሚስጥሩ እዛ ጋር እንዲወጣ ምክንያት ይሆን? በጣም ልብ አንጠልጣይ እጅግ አስተማሪም የሆነ በእውነተኛ ታሪክ ላይ የተመሰረተ ድራማ ነው። በሌላ በኩል አጸደ አሁንም ተስፋ አልቆረጠችም። ሴራዋን እየቀጠለች ትገኛለች። ብላ ብላ ሰራተኛ እዛ ቤት እንዲገባ አድርጋ ሀሳቧን የእሷን ሴራ ማስፈጸሚያ እንዲሆን እያመቻቸች ነው። የእሷ ሴራ ይሳካላት ይሆን? በዋናነት ባልና ሚስትን መለያየት ነው። ከዛ በኋላ እሷ ለመግባት ነው እዛ ቤት። ዞሮ ዞሮ በቃ የንብረቱ የቤቱ አባል ሆና ተካፋይ ለመሆን ነው። ይሳካላት ይሆን? ከዚህ ቀደም ብዙ ጥራለች፣ አልተሳካላትም። አሁንም እንደማይሳካላት ነው። ሲቀጥል ይቺ ሰራተኛ ተብላ የገባችውም ልጅ ሙያ ምንም ስለሌላት እንደውም እነሱ ሆነው አቆዩዋት እንጂ ምንም አይነት ስራ የማትችል ሰው ናት። በዚህም ምክንያት ከዛ ቤት እንድትወጣ ምክንያት ይሆን? ምናልባት ኩኩሻ ከዚህ ሰው ጋር ተዋውቃለች አሁን። እናም ስትቀጥል ወደ ፍቅር ሲገቡ እና ደግሞ የልጁ ማንነት ሲታወቅ በዚህም ምክንያት ምናልባት እሷ የዛች የወይዘሮ ሀና ልጅ አለመሆኗን ተናግራ ገልጣ
የሄደችበትን መንገድ ሁሉ አፍረጥርጣ ተናግራ የእሷ ህይወት እንዳልሆነና ይህ ህይወት የሆነው የሀብል መሆኑን ተናግራ ራሷን ከዚህ ውስጥ ታስወጣ ይሆን? በአጠቃላይ በሌላ ክፍል የምናየው የሚሆነው። ቪዲዮን እስካሁን ስላያችሁ ከልብ አመሰግናለሁ። ደህና ሁኑ።